በሪያል ማድሪድ ቤት እሱ የማይቆም ማዕበል ነው። የሻምፒዮንስ ሊጉ ንጉስ፣ የባላንዶር እጩና የተከላካዮቹ ቅዠት። አዎ ስለ ቪኒሺየስ ጁኒየር እያወራን ነው። ነገር ግን ይህ ድንቅ ወጣት የብራዚልን ማሊያ ሲለብስ ታሪኩ ሙሉ ለሙሉ ይቀየራል። ሪያል ማድሪድ ቤት የሚያበራው ኮከብ ለምን በሴሌሳኦ ቤት ይደበዝዛል? የብራዚል ደጋፊዎችስ ለምን እንደ ኔይማር ሊወዱት አልቻሉም? ዛሬ በቪዲዮአችን ከካርሎ አንቸሎቲ ስውር መልእክት ጀርባ ያለው እውነት እና የቪኒሺየስን ትልቁን የብራዚል ፈተና እንፈትሻለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ታሪኩ የሚጀምረው ከካርሎ አንቸሎቲ ጋዜጣዊ መግለጫ ነው። አንቸሎቲ እንዲህ አሉ። ሰዎች ብራዚል አሁን ኮከብ የላትም ይላሉ። እኛ እንደ ፔሌ፣ ሮማሪዮና ሮናልዶ ያሉ ተጫዋቾች የሉንም። ነገር ግን የጋራ ኃላፊነቶችና ስሜቶች ሊኖሩን ይችላሉ። ይህ የአንቸሎቲን ንግግር ለቪኒሺየስ የተሰጠ ስውር መልእክት ነው። ሮድሪጎ በጉዳት ሲገለል የብራዚል እግር ኳስ ፌዴሬሽን ቪኒሺየስን የቡድኑ ፊት አውራሪም ለማድረግ ታዋቂውን 10 ቁጥር ማሊያ ሰጠው። ነገር ግን የ34 ዓመቱ አንጋፋው ኮከብ ኔይማር ባልተጠበቀ ሁኔታ ወደ ቡድኑ ሲመለስ ያ ታሪካዊ ማሊያ ከቪኒሺየስ ተወስዶ ለኔይማር ተመለሰ። ይህ ክስተት አንድ ጥያቄን አስነሳ። ቪኒሺየስ አሁንም የኔይማር ጥላ ስር ነው ያለው የሚል። በዚህ የዓለም ዋንጫ ዑደት ቪኒሺየስ በጎል ተሳትፎ የብራዚል ቀዳሚው ተጫዋች ነው። ነገር ግን ቁጥሮች ከማድሪድ ብቃቱ አንጻር ሲታዩ እጅግ መጠነኛ ናቸው። ለምን? የቀድሞው የብራዚል ረዳት አሰልጣኝ ክሌበር ዣቪየር ለዚህ ግልጽ ምክንያት አላቸው። በክለብህ በየቀኑ አብረው ከሚለማመዱ ተጫዋቾች ጋር ነው የምትጫወተው፣ በብሔራዊ ቡድን ግን እውነታው ከባድ ነው ይላሉ። ልክ እንደ ሊዮኔል ሜሲ ከአርጀንቲና ጋር ፍጹም ስኬታማ ለመሆን እስከ 2022 የዓለም ዋንጫ ድረስ መጠበቅ ነበረበት። ምክንያቱም አርጀንቲና ለሱ የሚሆን ጠንካራ የቡድን መዋቅር ለመገንባት ዓመታትን ፈጅቶባታል። ለቪኒሺየስ በማድሪድ ያለው አይነት መዋቅር በብራዚል አልተሰራለትም ይላሉ። የብራዚል ደጋፊዎች ለምን ኔይማርን ያስቀድማሉ? ይህ ትልቅ ተቃርኖ ነው። ኔይማር የዕድሜ ጣሪያውን ቢያልፍም አሁንም የብራዚል ሕዝብ ያመልከዋል። የቅርብ ጊዜ የሕዝብ አስተያየትና ጥናት እንደሚያሳየው 53% የብራዚል ደጋፊዎች አሁንም በኔይማር ይተማመናሉ። የማርኬቲንግ ባለሙያው ኤድዋርድ ሙሳ ለዚህ ሁለት ምክንያቶችን ያስቀምጣሉ። አንደኛው ኔይማር ወደ አውሮፓ ከመሄዱ በፊት በሳንቶስ ቤት ለ2 ዓመታት የሀገር ውስጥ ደጋፊዎች በየሳምንቱ ያስደምም ነበር። ቪኒሺየስ ግን ገና ሳይጎረምስ ፍላሚንጎ እያለ ነው ለማድሪድ የፈረመው። ሁለተኛው ምክንያት ደግሞ የካሪዝማ ወይም የተፈጥሮ ሳቢነት ጉዳይ ነው። ኔይማር የማይረሱ ታሪካዊ ቅጽበቶችን ለመፍጠር ረጅም ዓመታት ነበሩት። ነገር ግን ቪኒሺየስ ለዚህ ፈተና እጁን አልሰጠም። እሱ ራሱ እንዳለው አሁን ላይ ሁሉም ሰው የሚያወራው ስለኔ ነው፣ ኃላፊነቱን ፈልገዋለሁ፣ ምክንያቱም የኔ ብቃት ጣሪያ ሁልጊዜም በጣም ከፍተኛ ነው ይላል። ቪኒሺየስ በክለብ ደረጃ ሁሉንም አሸንፏል። አሁን ግን ትልቅ ፈተና ይጠብቀዋል። የብራዚል ደጋፊዎችን ልብ ማሸነፍና ሀገሩን ወደ 6ኛው የዓለም ዋንጫ ክብር መምራት። እናንተ ምን ታስባላችሁ? ቪኒሺየስ ጁኒየር ኔይማርን ተክቶ የብራዚሉ አዲስ ንጉሥ ሊሆን ይችላል ወይስ በማድሪድ መዋቅር የተረገመ ተጫዋች ነው? አስተያየታችሁን በኮሜንት ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቻው።